ሰበር ዜና የነዳጅ ዋጋ ሩግዚ እንድትር የታሰረገላ ተንታይኔ የገላ እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው መልሳቸው ነግረውኝ አስበው እሺ ያሉን ጊዜ ተደስች አረ ምን እየሆንክ ነው? ውያ ተቀመጡ እንዴ እኔማ ትንሽ ወገቤን ተጭኖኝ ይኸው ስፖርት ነገር እየሰራው ነው። አረ ስፖርትማ አይደለም እየጨፈርክ እንደሆነ እያዩ አሃ አይተውኛል እንዴ እኔማ ቀጣይ ሳምንት ሐሙስ እዚሁ ዱከም ኢቫና ክለብ ዮማዮስ እና ጃ ይመጣሉ ሲባል ሰምቼ ከወዲሁ እኮ ዝግጅት ጀምር ብዬ ነው አለቃ። እና ምን ልትሆን ነው? አሃ በኢቫና ክለብ ገብቼ ከማሪዮስና ከጃ ጋር ልቀውጥ ነው አንቺው ማሩ 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 ቼክ ቼክ ማሩ 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 ቼክ ቼክ ማሩ 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 ቼክ ቼክ ማሩ 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 ጃ ጃ ጃ ማሩ 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 ጃ ጃ ማሩ 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 ጃ። ሰላም እንዴት ናችሁ? ዱከም ቢሾፍቱ አዲስ አበባና አዳማ ላላችሁ ቤተሰቦቼ አንድ አስተሳሰብ ዜና ይዤላችሁ ከተፍ ብያለሁ። በስራቸው ተወዳጅነትን እያገኙ ያሉት ዮማዮስና ጃ በዱከም በኢቫና ክለብ ሚያዝያ 8 ሐሙስ ለስራቸውን ስለሚያቀርቡ ሁላችሁም ተጋብዛችኋል። እንዳቀሩ ሐሙስ ሚያዝያ 8 ዱከም በኢቫና ክለብ እንቀውጠዋለን አይቀርም።